ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ጥጡ በርካታ ክለቦችን የመለከቱ አሁናዊ አዳዲስ እግር ኳስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ኤንዞ ማሬስካ ኤንዞ ፈርናንዴዝን ወደ ማንቸስተር ሲቲ ለማምጣት እየገፋፋ ነው ተባለ። ጣሊያን አሰልጣኝ ሮዲ ወደ ባርሳ የሚያደርገውን የላቀ ድርድር ተከትሎ አማካይ ክፍሉን እንደገና ለመገንባት ኤንዞ ፈርናንዴዝን ቀዳሚ እጩ አድርጎ ይመለከተዋልም ተብሏል። አሁን ላይ ተጫዋቹ ዝውውር ቀላል አይደለም። ቼልሲ ለፈርናንዴዝ እስከ 120 ሚሊዮን ፖንድ የዋጋ ተመን ስላወጣበትና እሱም በዚህ ሲዝን ለማቆየት ዝግጁ በመሆኑ ዝውውሩ እጅጉን ከባድ ይሆናልም ተብሏል። ቶተንሃም እና ኢንተር ሚላን በተከላካዩ ጄድ ስፔንስ ዝውውር ዙሪያ ድርድር ላይ ናቸው ተባለ። ተጫዋቹ ኢንተርን ለመቀላቀል አሁን ላይ ፍላጎት እንዳለው በይፋ አሳውቋል። የሴሪያው ሻምፒዮን ዴንዘል ዱምፍሪስን ለሪያል ማድሪድ ከሸጠ በኋላ አዲስ የቀኝ መስመር ተከላካይ እየፈለገም ይገኛል። ስፐርስና ኢንተር ለ6 ተጫዋቾች እስከ 30 ሚሊዮን ዩሮ አካባቢ ድርድር እያደረጉ ነው ሲል ዘ አትሌቲክስ ዘግቦታል። ባርሴሎና ለማንቸስተር ሲቲ አማካኝ ሮድሪ ሁለተኛ የዝውውር ጥያቄ በማቅረብ ፍለጋውን ለማጠናከር የተዘጋጀ ነው። የላሊጋው ሻምፒዮን የዓለም ዋንጫ አሸናፊ ተጫዋች በሚቀጥሉት ቀናት ለማስፈረም አሁን ላይ ተስፋ አድርገዋል። የባርሴሎና አዲሱ ጥያቄ እስከ 51.3 ሚሊዮን ፖንድ የሚመጥ ሲሆን ሮዲ በማንቸስተር ሲቲ ኮንትራክቱ የቀረው 1 ዓመት ብቻ መሆኑም ይታወሳል ሲል ዘ ታይምስ ዘግቦታል። ቼልሲ ሚካኤሎ ሙድሪክ በዚህ ክረምት በውሰት ስታንፎርድ ብሪጅን ለቆ እንዲወጣ መፍቀድን እያሰበት ይገኛል ተባለ። የፍራንክ ላምፓርዱ ኮቨንተሪ ሲቲን ጨምሮ 3 እና ከዚያ በላይ የፕሪሚየር ሊግ ክለቦች አሁን ላይ ለተጫዋቹ ጥያቄ አቅርበዋልም። ቼልሲ እዚያ አንድ የውሰት ቦታ ስላለው ወደ ስትራስቡርግ ጊዜ ዝውውር የማድረግ እድልም እንዳለው ፉትቦል ለንደን አስነብቦታል። አርሰናል የዝውውር መስኮቱ ከመዘጋቱ በፊት የአስቶን ቪላውን ተከላካይ ኤዝሪ ኮንሳን ለማስፈረም አሁንም ፍላጎት አለው ተባለ። ኤዝሪ ኮንሳ ምናልባት እስከ 60 ሚሊዮን ፖንድ የዋጋ ተመን ሞቶበታል። ነገርም ያ ዋጋ ከአርሰናል ግምት ጋር እጅጉን አይጣጣምም ተብሏል። ኡናይ ኤምሪ የኮንሳን በሱፐር ካፕ አለመሰለፍ ከዓለም ዋንጫው ላይ ከተሰጠው ተጨማሪ ረፍት ጋር የተያዘ እንጂ ከዝውውር ጋር የተያዘ አለመሆኑም ትላንት ማረጋገጣቸው ይታወሳል ሲል ስታንዳርድ ፉትቦል ዘግቦታል። ቦሩሲያ ዶርትመንድ ጄደን ሳንቾ ለሶስተኛ ጊዜ ወደ ክለቡ ለመመለስ ዝግጁ ነው ተባለ። ዶርትመንድ እስከ መስኮቱ መጨረሻ ድረስ ሊጠብቅ ይችላል። ሳንቾም የደሞዝ ቅናሽ መቀበል ሊኖርበት ይችላል ተብሏል። ቶልክ ስፖርት እንዳስነበበው ከሆነ ዝውውሩ ዶርትመንድ በኮሎን 50 ሚሊዮን ዩሮ የተገመተውን ሳይድ ኤልማናል ለማስፈረም የሚያደርገውን ጥረት ላይ ሊመሰረትም ይችላል። ዴቪድ ሞይስ ቡድናቸውን ለማጠናከር በሚያደርጉት ጥረት ላይ ኤቨርተን የበርሊዮን የቀይ መስመር ተከላካይ ካይል ዎከርን ኢላማ አድርጓል ተባለ። 36 ዓመቶች በርሊ ከፕሪሚየር ሊግ መውረዱ ተከትሎ በአነስተኛ ክፍያ ሊለቅ ይችላል። ዎከር ባለፈው ክረምት ከሲቲ በ5 ሚሊዮን ፓውንድ በርሊ የተቀላቀለ ሲሆን ባለፈው ዚህም 35 የሊግ ጨዋታዎችን በቋሚነት መጀመሩ ይታወሳል። ቶተንሃም ሃሪ ኬንን ወደ ክለቡ ለመመለስ ጥያቄ አቀርቧል ተባለ። ኬን ባየር ሙኒክ መቆየት የሚመርጥ ሲሆን አዲስ የ3 ዓመት ኮንትራት ለመፈረምም አሁን ላይ ዝግጁ ነው። ባየር ሙኒክ እስከ ኦገስት መጨረሻ ድረስ አዲሱን ኮንትራት ይፋ ለማድረግ ዝግጁ ነው ሲል ቲም ቶልክ አስነብቦታል። ሃል ሲቲ ኒውካስትሉን ግብ ጠባቂ ኒክ ፖፕን ለማስፈረም አሁን ላይ ዝግጁ ነው ተባለ። ታይገርሶቹ ጃክ ቡትላንድን እስከ 12 ሳምንታት ከጨዋታ ውጭ መሆኑን ካረጋገጡ በኋላ የፕሪሚየር ሊግ ልምድ ያለውን ግብ ጠባቂ ለማስፈረም አሁን ላይ ዝግጁ ናቸው። ፖፕ ኒውካስትልም ሊለቅ እንደሚችል የተነገረ ቢሆንም የደሞዝ ጥያቄው በማንኛውም ስምምነት ላይ ተጽዕኖ ሊያሳድር ይችላል ሲል ዘ አይፒፐር ዘግቦታል። ብሬንትፎርዶች ለዌስትሃሙ የግራ መስመር ተከላካይ ኤልሃጂ ማሊክ ዲዩፍ እስከ 40 ሚሊዮን ፓውንድ የሚያስወጣ የዝውውር ጥያቄ እያዘጋጁ ነው። አሁን ላይ ብሬንትፎርዶች እስከ 35 ሚሊዮን ፓውንድ የሚጠጋና ከተጨማሪ ክፍዮች ጋር የቀረበ ጥያቄ ላይ የሰሩ ሲሆን ንግግሮችም ቀደም ብለው ተጀምሯል። ዲዩፍ ወደ ብሬንትፎርድ ለመዞር ላይ አሁን ፍቃዱን ሰጥቷል ሲል ቲም ቶልክ ዘግቦታል። የቱርኩ ክለብ ፌነርባቼ ሮሜሉ ሉካኩ ለማስፈረም ከናፖሊ ጋር ስምምነት ላይ ደረሰ። ስምምነቱ እስከ 6 ሚሊዮን ዩሮና ተጨማሪ 2 ሚሊዮን ዩሮ ተጨማሪ ክፍያዎችን ያካተተ ሲሆን ሉካኩም ሕክምናውን አጠናቋል። ናፖሊ ለ33 ዓመት አጥቂ መጀመሪያ ላይ 10 ሚሊዮን ዩሮ ጠይቆ ነበር ሲል ሞንዶ ዲፖርቲቮ ዘግቦታል። ኒውካስትሎች በቤኔፊካው የቀይ መስመር ተከላካይ አማር ዴዲሽ ላይ ፍላጎት እያሳዩ ነው። የ23 ዓመት ልጆች ኒውካስትል የዝውውር መስኮቱም ከመዘጋቱ በፊት የተከላካይ ክፍሉን አማራጮች በሚገመግቡት ወቅት በእቅዳቸው ውስጥ ይገኛልም ተብሏል። ዴዲሽ ቀደም ሲል ከኒውካስትሉ አሰልጣኝ ማቲያስ ጄሲሊ ጋር በሬድቡል ሳልዝበርግ አብሮ መስራቱ ይታወሳል።
ቶተንሃሞች ፍሎሪያን ባሎጎን ለማስፈረም የሚያደርጉትን ጥረት አጠናክረው ቀጥለዋል። ቶተንሃም ምናልባትም እስከ 60 ሚሊዮን ዩሮ ለአጥቂው ለማቅረብ ዝግጁ ናቸው ሲል የፈረንሳዩ ሌኪፕ ዘግቦታል። ማንቸስተር ዩናይትድ ኤንድሪክን ከሪያል ማድሪድ በውሰት ለማስፈረም የመጨረሻ ሙከራ አድርጎ ነበር ተባል። ነገር ግን ጆዜ ሞሪኒዮ የክረምት የዝውውር መስኮት በማገድ ለብራዚል ተጫዋች በዚህ ሲዝን አስፈላጊ ሚና እንደሚኖረው ነግረውታልም ተብሏል። ዲያሮስ እንዳረጋገጠው ከሆነ አስቶን ቪላና ሮማም ለተጫዋቹ ፍላጎት አሳይቶ ነበር። ነገር ግን ማድሪድ 20 ተጫዋች ለማቆየት ከውሳኔ ደርሷልም ተብሏል። የማንቸስተር ሲቲ ባለስልጣናት የሮድሪ መውጣት ተከትሎ ሃላንድ በሚቀጥለው ክረምት ክለቡን ለቆ ስለመሄድ እንዲያስብ ሊያደርገው ይችላል ብሎ ሰግቷል። ሪያል ማድሪድ በ2027 ለአጥቂው ጥያቄ ያቀርባል ተብሎ የሚጠበቅ ሲሆን ሲቲ ሃላንድ ምናልባትም ለረጅም ጊዜ በኢትሃድ እንዲቆይ አሁን ላይ እየገፋፉት ይገኛል ሲሉ ኤል ናሲዮናል ዘግቦታል። ኢብራሂም ባዬ በዚህ ክረምት ሊቨርፑልም ለመቀላቀል በጣም ይፈልጋል ተባለ። ትኩረቱንም ወደ አንፊልድ መዛወር ላይ አሁን ሙሉ በሙሉ አድርጓል። በሌቨርኩሰን ከፈረንሳይ ክለብ ጋር ለመስማማት እየሞከረ ቢሆን ሊቨርፑል የ18 ዓመቱን የፒኤስጂ የክንፍ ተጫዋች ለማስፈረም ጥያቄ ለማቅረብ የተዘጋጀ ነው። ፒኤስጂም ምባዬ እንዲለቅ ፈቃደኛ ነው ሲል ፉትቦል ኢንሳይደር ዘግቦታል። ሉዊስ ስኬሊ ከቼልሲና ከማንቸስተር ዩናይትድ ጋር ትላንት ስሙ ቢያዝም በአርሰናል መቆየትን ይፈልጋል ተብሏል። ወጣቱ ተጫዋች በዚህ ሲዝን ሚኬል አርቴታ የመጀመሪያ ቡድን ስብስብ ውስጥ ራሱን ለማጠናከር ሙሉ በሙሉ ትኩረት ያደረገ ሲሆን የመልቀቅ ምንም አይነት ሀሳብ የለውም ሲል ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትድ በአጥቂ ገበያው ላይ ያሉ ድሎችን በቅርበት እየታተለ ነው። ዩናይትድ ምናልባትም ከቤንጃሚን ሴስኮ ተደጋጋሚ ጉዳት ጋር በተያዘ ሌላ ተጨማሪ አጥቂ ወደ ቡድኑ ለማስፈረም ይፈልጋል ሲል ዘ አትሌቲክስ ዘግቦታል። አርሰናል የጁሊየስ ኩንዴን በባርሴሎና ያለ ሁኔታ በቅርበት መከታተሉን ቀጠለ። ፈረንሳይ ተከላካይ በአርሰናል ሊለቅ ፈቃደኛ ከሆነ መድፈኞቹም ጥያቄ ለማቅረብ አሁን ላይ ዝግጁ ናቸው። አርሰናል ተከላካይ ክፍሉን ለማጠናከር በሚፈልግበት በዚህ ክረምት ሚኬል አርቴታ ኩንዴን እንደ ጥሩ አማራጭ ይመለከቷል ሲል ዲያሮ ስፖርት ዘግቦታል። ማንቸስተር ዩናይትድ አርቢ ላይፕዚጉን የጀርመኑን ተከላካይ ዴቪድ ራውምን ለማስፈረም በጽኑ እያሰበት ይገኛል። የግራ መስመር ተከላካይ ሉዊስ ሃለን ከኒውካስትል ማስፈረም ላልቻለ ዩናይትድ ትክክለኛ አማራጭ ነው ሲል ቲም ቶክ ዘግቦታል። ኖቲንግሃም ፎረስቶች በማንቸስተር ሲቲ አማካኝ ቲጃኒ ሬንደርስ ላይ ፍላጎት ማሳየታቸውን ቀጠሉ። ሲቲ ፎረስት በ28 ዓመቱ የኔዘርላንድ ብሔራዊ ተጫዋች ላይ ስላለው ፍላጎት አሁን ላይ ያውቃል። ሬንደርስ ባለፈው ክረም በ46 ሚሊዮን ፓውንድ ከኤሲ ሚላን ወደ ሲቲ መዘወሩም ይታወሳል። ሆኖም ግን አሁን ላይ የተጫዋቹ ቆይታ ግልጽ አይደለም ሲል ስካይ ስፖርት አረጋግጦታል። የፈረንሳዩ ክለብ ሞናኮ ለፖል ፖግባ የኮንትራት ማቋረጥ ጥያቄ ማቅረቡ ተረጋገጠ። ሞናኮ ኮንትራቱን አሁን ላይ ለማቋረጥ አቅዷል ሲል ፋብሪዚዮ ሮማኖ አረጋግጦታል። በቅርብ ቀናት ውስጥ ይህን መፍትሄ ለፖግባና ለወኪሎቹ አቅርቧል። ፖግባ ትላንት አዲስ ጉዳት አስተናግዶ አዲስ ክለብ መፈለግ እንዲችል ኮንትራቱ እስከ ሴፕቴምበር 1 ድረስ በስምምነት ሊቋረጥ ይገባልም ተብሏል። የመጨረሻ ውሳኔ በፖግባና በወኪሎቹ ላይ የተመሰረተ ይሆናልም ተብሏል። ዱሳን ቭላሆቪች ወደ ቤሺክታሽ ሊዘዋወር ተቃረበ። ቤሺክታሽ ዛሬ ለሰርቢያ አጥቂ የላከው የመጨረሻ የውል ጥያቄ ተከትሎ ተጫዋቹ በነጻ ዝውውር ክለቡን ለመቀላቀል አረንጓዴ መብራት ሰጥቷልም ተብሏል። የ3 ዓመት ውል ይቀረበለት ሲሆን ስምምነቱ ሲጸድቅ ተጫዋቹ ወደ ኢስታንቡል ተጉዞ ዝውውሩን ያጠናቀቃልም ተብለዋል። አስቶን ቪላ ማቴዎ ሩጄሪን ከአትሌቲኮ ማድሪድ ለማስፈረም የቃላት ስምምነት የደረሰ ሁሉም ነገር ተጠናቋም። ክፍያው 25 ሚሊዮን ዩሮና ተጨማሪ 1.5 ሚሊዮን ዩሮ ክፍያዎችን የሚያካትት ሲሆን ከረቡ ጀምሮ በክለቦቹ መካከል ይፋ ሂደቶች ይቀጥላሉ ተብሏል። ጣሊያን የመስመር ተከላካይ ዝውውር የተቀበለ ሲሆን ለሕክምና ምርመራና ኮንትራት ለመፈረም በዚህ ሳምንት ወደ እንግሊዝ ይጓዛልም ተብሏል። ኒውካስትል የዝውውር መስኮቱ ከመዘጋቱ በፊት አማካይ ክፍሉን ለማጠናከር የሚያደርገው ጥረት በጃኦ ፖሊና ላይ በድጋሚ ሌላ ትልቅ ፍላጎት እያሳየ ነው ተባለ። የባየር ሙኒክ አማካይ የሳንድሮ ቶናሊ ላይ ቡርኖ ጉማሬሽን መልቀቅ ተከትሎ እንደ አማራጭ ብቅም ብሏል። ፓሊና በቶተንሃም የነበረው የውሰት ቆይታ ወደ ቋሚ ዝውውር ሳይቀየር ከቀረበ በኋላ ባየር ሙኒክ ሊለቅ ዝግጁም ነው ተብሏል። ባለፉት ቀናት አስቶን ቪላ ተጫዋቹን ለማስፈረም ትልቅ እንቅስቃሴ ቢያደርግም አሁን ለኒውካስል ተጫዋቹን ለማስፈረም ትልቅ ፍላጎት አለው ሲል ዴሊ ሜል ዘግቦታል። አርሰናል ቪኒሲየስ ጁኒየርን በሪያል ማድሪድ አዲስ ኮንትራት መፈረሙ ተከትሎ ትኩረቱን ወደ ኢሊማ ነዲ ያዙሯል ተባለ። ማድፈኞቹ ባለፈው ሲዝን 6 የሊግ ጎሎችን ያስቆጠሩ 26 ዓመቱን የኤቨርተን አጥቂ ለማስፈረም ምናልባትም ከ70 እስከ 75 ሚሊዮን ፓውንድ ለመክፈል ዝግጁም ናቸው። አርቴታ በክንፍና በመሃል አጥቂ ላይ መጠቀም እንደሚችል ያምናል። ድርድሩ የተጀመረ ሲሆን ኤቨርተን ከፍተኛ ዋጋ ቢጠይቅም አርሰናል ክፍያውን ሊፈጽም ዝግጁም ነው
ተብሏል። ናፖሊዎች የ25 ዓመቱን የቼልሲ ተከላካይ ቤኖአ ባዲያሺ ለማስፈረም እየሰሩ ይገኛል። ተከላካይ በ2023 ከሞናኮ በ38 ሚሊዮን ዩሮ ስታንፎርድ ብሪጅን ከተቀላቀለ በኋላ በቼልሲ ምናልባትም እስከ 2030 ድረስ የሚያቆይ ኮንትራት አለው። የሴሪያው ክለብ በውሰት ከግዢ አማራጭ ጋር ለማስፈረም ሲፈልግ፣ ቼልሲ ደግሞ በቀጥታ መሸጥን ይመርጣልም ተብለዋል። የባርሳ ስፖርቲንግ ዳይሬክተር ዴኮ ባለፈው ሳምንት ከላውታሮ ማርቲኔዝ ወኪል አሌሃንድሮ ካማኖ ጋር በመገናኘት ስለ አርጀንቲናዊ አጥቂ እድል ተነጋግረዋል ተብሏል። ጁሊያን አልቫሬስን የማስፈረሙ ጥረት ካልተሳካም ላውታሮ የባርሴሎና ሌላኛው አማራጭ ነው ተብለዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉ ሰብስክራይብ ማድረግ አይረሳ።